ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ ከባለፈው የሰራውላችሁ ዱባ ስራ አለ አይደለ? ከዛ የቀጠለ ነው። በባለፈው አሳያችሁ የነበረ በለበን ነበር ያሳያችሁ። በለበን ነበር የሰራውኝ እና ቀጣይ በሽምብራ ሰራላችኋለሁ ብዬ ነበርና ዛሬ ይዤላችሁ መጥቻለሁኝ። መጀመሪያ እዚህ ላይ ሽንኩርቱን በዚህ መልኩ በቁመቱ ከትፍ ያለው ደግሞ ሽንኩርቱ ብዙ ያስፈልገናል ማለት ነው። እና ሽንኩርት በዚህ መልኩ በቁመቱ ከትፍ ያለውኝ እዚህ ላይ ሽምብራ አለኝ ቀቅየዋለሁ ማለት በደንብም አልበሰለም በደንብም እንትን አይደለም መካከለኛ ማለት ነው። በደንብ መብሰል የለበትም መካከለኛ ነው መሆን ያለበት በዚህ መልኩ ማለት ነው። ማለት መፍረስ የለበትም። አሁን አንዳንዴ በደንብ ከበሰለ እንደዚህ አይሆንም ማለት ይፈርሳል አይደለ ከኮ እና መፍረስ የለበትም በዚህ መልኩ መሆን አለበት ሽምብራው። አሁን ሽንኩርቴን አበስላለሁኝ። ምንም በባለፈው ከሰራሁት ጋራ ምንም ልዩነት የለውም። ልዩነቱ በባለፈው የሰራሁት በለብኒ ነው፣ ዛሬ ደግሞ በኸሙስ ነው። ከውስጥ ማድረገው ነው እንጂ ልዩነቱ የለው አሰራሩ የዱባውን አሰራርና ዱባውን ስንሰራ የምንጨምራቸው ነገሮች ምንም የሚለይ ነገር የለውም ማለት ነው። አሁን ይሄን በሰሉን ሽንኩርቴን አበስላለሁ። መጀመሪያ ዘይት ከማድረግ በፊት ትንሽ እንደዚህ በራሱ ውሃ አበስለዋለሁ። አሁን በዚህ መልኩ እንደዚህ ይሄን ያልተበሰለልኝ በኋላ ዘይት አደርጋለሁ። እኔ ዘይት ነው የምጠቀም። እናንተ ቤታችሁ ውስጥ ያለውን መጠቀም ትችላላችሁ። አሁን በዚህ መልኩ ከበሰለልኝ ሽንኩርቱ በዚህ መልኩ ከበሰለልኝ ምን አደርጋለሁ? አሁን ሽምብራውን ጨምራለሁኝ። ይበቃኛል ለሆነ የቀቀልኩት ሽምብራ አደርጋለሁ በዚህ መልኩ። እንደዚህ ትንሽ አብስዬው እመለሳለሁ። በዚህ መልኩ የተወሰነ ካበሰልኩት በኋላ ጨው አደርጋለሁ። ጨውን አበዛችሁ እንዳትሉኝ፣ ምንም እንትን አይልም። ምንድን ነው የሚባለው? አያሰማም። ለዛ ነው
ጨው ካደረኩኝ በኋላ ትንሽ ጥቁር ቅመም ጨመርኩኝ። አሁን እዚህ ላይ ደግሞ ምን አደርጋለሁ መሰላችሁ? ኮምጣጤ አደርጋለሁ። ኮምጣጤ ይሄ ኮምጣጤ አይደለም ስሙ ስሜ ነው የሚባለው ማለት ነው በአረበኛ ወይም ደግሞ ኮምጣጤ ይሄን የማታገኙ ልጆች ኮምጣጤ ያለ አይደለ ከሎሚ የሚሰራው ኮምጣጤ እሱን መጠቀም ትችላላችሁ። እኔ ይሄን ነው የምጠቀመው። ልክ እንደ ሎሚ ነው ማለት ሎሚ በምንጠቀመው ፈንታ ነው ይሄን የማደርገው። ምክንያቱም ሎሚ ፈሳሽ ስላለው አይመችም። ይሄ ደግሞ በውስጥ ስለሆነ የማደርገው ማለት ነውና በዚህ መልኩ የሚበቃኝን ያህል አደርግና በደንብ አደባልቄው ትንሽ አብስዬው እመለሳለሁ። አሁን በዚህ መልኩ ዝግጁ ሆኖልኛል ማለት ነው። ሀሾዩ ወይም ሄድ ውህዱ ማለት ነው። በዚህ መልኩ ሆኖልኛል። አሁን ወደ አሰራሩ ሄዳለሁ። እንዳሳያችሁ ነው በባለፈው ምንም ልዩነቱ ይሄን በባለፈው የሰራሁት በለብኒ ነው። አሁን ደግሞ በሽምብራ ነው። ልዩነቱ እሱ ነው እንጂ ሌላ ምንም ልዩነት የለውም እላችኋለሁ። እና በዚህ መልኩ አዘጋጅቻለሁ። የሽምብራ ክትፎ በጣም ያምራል። በነገራችን ላይ በጣም ይጣፍጣል ሁሉ ማለት ነው። እና በዚህ መልኩ ይሄን አዘጋጅቻለሁኝ። አሁን ወደ አሰራሩ ሄዳለሁኝ። መጨረሻው ደግሞ ምን እንደሚመስል አብረን እናያለን። እሺ ውዶቼ አሁን በሽምብራ የሰራሁት ይሄን ይመስላል። ሰርቼ ጨርሼ ፍሪዘር ውስጥ አቆይቼው አሁን አውጥቼው ነው እናንተን ለማሳየት ነው። እና በዚህ መልኩ ሆኖልኛል። አሁን ምን አደርጋለሁኝ እንደዚህ ኪስ አለኝ ወይም ፌስታል አለኝ እንደዚህ አይነት ማለት ነው። በዚህ አድርጌ አስቀምጣለሁኝ ፍሪዘር ውስጥ ማለት ነው። ከዛ ስፈልግ እያወጣሁኝ እጠቀማለሁኝ። ደግሞ ከመስራታችሁ ከመጥበሳችሁ በፊት በዘይት ቢያንስ ከመጥበሳችሁ ከግማሽ ሰዓት በፊት ማውጣት አለባችሁ። አውጥታችሁ በረዶ እንዲላቀቅ ማለት ነው። አሁን ይሄ ትንሽ ሰዓት ነው ያቆየሁት፣ ግን ወደ በረዶነት ሊቀየር ብሏል። አሁን ይሄ ወደ በረዶነት ሊቀየር ብሏል ማለት ነው። አሁን ይሄን እንዳለ በጠብሰው ጥሩ አይደለም። ላዩ ብቻ ነው የሚበስልልኝ እንጂ ውስጡ አይበስልም፣ ምክንያቱም በረዶ ስለሆነ። ስለዚህ አውጥተን ትንሽ ማቆየት አለብን በረዶ እስከሚለቅለት ድረስ ማለት ነው። ከዛ በኋላ እንጠብሰዋለን ማለት ነው። እና ይሄን ይመስላል ውዶቼ። እንደምትወዱት ተስፋ አደርጋለሁኝ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ደግሞ በዚህ አጋጣሚ ለምታበረታቱኝ በጣም አመሰግናለሁኝ። ከዚህ የተሻለ ስራ እንድሰራ ነው የሚያደርገኝ የእናንተ አስተያየት ማለት ነው። አሁን እንደዚህ በኪስ አድርጌው እንደዚህ ሆኖልኛል። ሁሉንም እንደዚህ አድርጌ እዚህም ይላለኝ። ይሄንን በዚህ መልኩ እንደዚህ በኪስ አድርጌ አስቀምጣለሁ ማለት ነው። እና የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ስራ በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ በያላችሁበት ይብዛ። ባይ ባይ።